ሲርለና የበጎ አድራጎት ድርጅት ከተመሰረተ 8ኛው ዓመት የያዘ ቻሪቲ ነው። በዚህ ቤተሰብ ውስጥ እንግዲህ ወደ 1600 ቤተሰቦች የተመዘገቡ ሲሆን ተጠቃሚነታቸው ደግሞ 6700 ቤተሰቦች ናቸው። ይህ እንግዲህ ከተለያዩ በእኛው ነው ቤታችንን የሚያስተናግደው ከራሳችን ባሉ ግብረሰናይ ከሆኑት ወንድሞቻችን እህቶቻችን እንዲሁም ሀገር ውስጥ ከሌሉ ኢትዮጵያን ወንድሞቻችን የተያዘ ቤት ነው። እንግዲህ የሲርለና የበጎ አድራጎት ድርጅት በዋናነት አባት የሞተባቸው ልጆች ነው በ65% የሚይዘው። ከዛ ውጪ አረጋውያን አለ። ከዛ ውጪ ደግሞ እናትም አባትም ኖሯቸው መኖር ያቃታቸው አካሎች አሉ፣ እነሱ ይደግፋል። ከዚህ በተጨማሪ በኢትዮጵያ በአጠቃላይ በማዕከላዊ ኢትዮጵያ እንዲሁም በኦሮሚያ፣ በጉራጌ፣ በስልጤ፣ በሲዳማ ጨምሮ ወደ 493 የሚያክል የጉድጓድ ውሃዎችን ቆፍረዋል። የልብስ ባንክ ብሎ ከፍተዋል። እንግዲህ ወደ 11 ትልልቅ አንኳር ስራዎችን እየሰራ ይገኛል። እንግዲህ ይህን ስራችን በማየት ግሎባል ባንክ እንግዲህ ዛሬ በተከበረው በረመዳን ምስኪኖች ትላንትና የሚበሉት በፌስታል የነበረው ታሪክ ተረስቶ ብፌ መብላት አለባቸው፣ በአማረ ነገር ማፍጠር አለባቸው ብሎ የሲርለና ቤተሰቦቻችን ሁሉንም ባይሆንም ሁሉንም ስለማይቻል ዛሬ ግን ያሉትን ቤተሰቦቻችን ግሎባል ባንክ በፈቀደልን ሂደት ቤተሰቦቻችን በአማረ መልኩ መልካም ጊዜ አሳልፈናልና ይህ እንግዲህ የአንድ ባንክ መገለጫው ትልቁ ፕሮቶኮሉ ለድሃ እንባ መጥረግ፣ ድሃ ማስደሰት፣ የተሰበሩ ልቦችን መጠገን ነውና ዛሬ እንግዲህ የግሎባል ባንክ አይነት እንዲሰሩ ለመላው ህዝባችን ፋብሪካ ላለው ድርጅት ላለው ሪል ስቴት ላለው ያው እንግዲህ ሰደቃ መልካም ነገር ማብላት ማጠጣት ገንዘብን አያጎልም። መኖር ማለት ደግሞ ይሄ ነው። ለራስ ፕሮቶኮል መኖር፣ ለራስ መኪና መኖር፣ ለራስ ቤት ብቻ መኖር። ይሄ እንግዲህ የምድሯ ትርፍ የሚባለው የዚህ አይነት ሰው ነው። ሰው መኖር ጀመረ የሚባለው ለሰዎች የኖረ ጊዜ ነውና ግሎባል እጅግ በጣም በአላህ ስም እናመሰግናለን። ጥሩ ሞዴል ሆናቸዋል። እንግዲህ ግሎባል ባንክ ትልቅ ተቋም ነው፣ ትልቅ ባንክ ነው። እንደ ሀገር ከሚንቀሳቀሱ ባንኮች ውስጥ በእርግጥ በእድሜ አነስ ያለ ነው። ወደ 13-14 ዓመት አካባቢ የሆነው ተቋም ነው። ግን በዚህ 13-14 ዓመት ውስጥ እጅግ በርካታ ስራዎችን መስራት የቻለ ትልልቅ ለውጦችን ማህበረሰቡ ላይ መፍጠር የቻለ አካታች ፋይናንስን ዘርፉ ማሳደግ የቻለ ባንክ ነው። ስለዚህ ካፒታሉን ሞልቶ ወደፊት ደግሞ የተሻለ ለመስራት ሌላ አዲስ ካፒታል ከ25 ቢሊዮን ብር በላይ ሌላ ካፒታል ደግሞ አጽድቆ እየተንቀሳቀሰ ያለ ባንክ ነው። ስለዚህ ትልቅ ባንክ ነው ግሎባል ባንክ። በቴክኖሎጂ እንግዲህ ዛሬ ዓለም የደረሰበትን ቴክኖሎጂ የሚጠቀም ባንክ ነው። በተደራሽነቱም በመላ ሀገሪቱ ከ246 በላይ ቅርንጫፎች ያሉት ሰፊ ተቋም ነው ያለው። ስለዚህ ይህን ተቋም ተጠቅመን የተለያዩ ለማህበረሰቡ የሚሆኑ እንደየ እድሜው እንደየ ሁኔታው እንደየ ስራ ባህሪው እንደየሚንቀሳቀስበት የቢዝነስ ዘርፍ ሊጠቀምባቸው የሚችሉ የአገልግሎት አይነቶችን በመቅረጽ ወደ ስራ የገባ ተቋም ነው። በዚህም እጅግ በርካታ ውጤቶችን ማምጣት ችለናል። ከአገልግሎቶቻችን ውስጥ አንዱ እንግዲህ ከወለድ ነፃ የባንክ አገልግሎት የምንለው ወይም ኢንተረስት ፍሪ ባንኪንግ የምንለው ነው። ዛሬም እዚህ የመጣንበትም እዚህ ያሰባሰበንም ድልድይ የሆነንም ጉዳይ አንዱ እሱ ስለሚሆን ማለት ነው። ስለዚህ በዚህም ፋይናንስ ማድረጉ የተለያዩ የፋይናንስ አገልግሎቶችን መስጠት፣ የተለያዩ የቁጠባ አገልግሎቶችን እንሰጣለን። ከወለድ ነፃ የባንክ አገልግሎቱም ወለድ በሚያስገኘው ማለት ነው። ስለዚህ የተሻለ የወለድ መክፈል የሚችል ሬቱላ የሆነ ባንክ ነው። ስለዚህ በየደረጃው ጥሩ ስራዎችን እየሰራን በየሙያው በየዘርፉ በየቢዝነስ ታይፑ የተለያዩ አይነት አገልግሎቶችን እየሰጠ የሚገኝ ትልቅ ባንክ ወደፊት ደግሞ በትልቅ መሆን የሚያስብ በተለይ እንደ አውሮፓውያኑ አቆጣጠር በ2035 ምስራቅ አፍሪካ ላይ ከሚገኙ ባንኮች ውስጥ በኦፕሬሽናል ኤክሰለንሱ ወይም በአገልግሎት አሰጣጥ ጥራቱና ደረጃው ላቅ ያለ ወይም ከመጀመሪያዎቹ ተርታ ለመሰለፍ የሚጥር ራዕይ አስቀምጦ የሚሰራ ባንክ ነው። ስለዚህ ትልቅ ባንክ ነው ግሎባል ባንክ። ግሎባል ባንክ ኢትዮጵያ የማህበራዊ ኃላፊነቱን ለመወጣት እጅግ በርካታ ስራዎችን ነው የሚሰራው በተለያየ ዘርፎች ላይ እንደዚህ ማህበራዊ አገልግሎቶችን ማገልገል፣ የአካባቢ ጥበቃ ላይ፣ የተቸገሩትን መርዳት ላይ በርካታ ስራዎችን በማህበራዊ ኃላፊነቱን ለመወጣት ያደርጋል። ስለዚህ ማህበራዊ ኃላፊነቱን ከሚወጣባቸው ጊዜያቶች ውስጥ ደግሞ አንዱ እንደዚህ አይነት ቅዱስ ወራት ሲመጡ
እዚህ ሃይማኖት ተከታዮችን የማስፈጠር ፕሮግራም ነው የምናከናውነው። እንግዲህ ግሎባል ባንክን ለየት የሚያደርገው ምንድነው? አንዱ እንደዚህ አይነት ልክ እንደ የሲርለና አይነት በጎ አድራጎት ድርጅቶችን በተለይ አቅመ ደካሞችን፣ ህፃናትን የሚያግዛቸው የሌላቸውን አካላት የመጎብኘት የማገዝ እነሱን የማስፈጠርና እነሱም የዚህ የበዓል የዚህ ሃይማኖታዊ ስነ ስርዓት ተካፋይ እንዲሆኑ የማድረግ ስራዎችን በብዛት እየደገፍን ነው የምንገኘው። ስለዚህ የሲርለና የመጀመሪያችን አይደለም። ከዚህ በፊትም ባቡል ሄር ለሚባለው እንዲሁ የበጎ አድራጎት ድርጅት ጋር አብረን አፍጥረናል። የዛሬ ዓመት በተለያዩ ከተሞች ላይም እየተዘዋወርን እንደዚሁ አቅመ ደካሞችን ለጾሙ የሚሆናቸው ነገር፣ ለማፍጠር የሚሆናቸው ነገር፣ ለፍቺው የሚያግዛቸውን ነገሮች ድጋፍ እናደርጋለን። በተለያዩ ከተሞች አዲስ አበባንም ጨምሮ በድሬዳዋ፣ በጅማ ድጋፎችን እያደረግን እንሄዳለን። ስለዚህ ይሄ እንግዲህ ሌላኛው የበጎ አድራጎት ድርጅት ነው። ሁለተኛ ምርጫችን የሆነ በጎ አድራጎት ድርጅት ነው። ይሄ ደግሞ አሁን እዚህ ለማሳለፍ ያሰብንበት ዋነኛው ምክንያት ምንድነው? ህፃናትን፣ አቅመ ደካሞችን፣ ወላጅ የሌላቸውን የሚረዳቸው የሚያግዛቸው የሌላቸው በዚህ አንድ የበጎ አድራጎት ድርጅት ስር ተሰብስበው የሚገኙትን ደግሞ ከነሱ ጋር አብረን ለማፍጠርና አብረናቸው ለመካፈል ብለን ነው እነሱን የመረጥነው። ስለዚህ እዚህ ላይ የሚቆም ደግሞ ሳይሆን በቀጣይ ደግሞ ሌሎቹንም እንደዚሁ እያየን እየጎበኘን አብረን የምንሰራና ማህበራዊ ኃላፊነታችንን በአግባቡ የምንወጣበት ሂደት እንዳለ ነው ለማንሳት የምሞክረው። ዛሬው የተገናኘንበት ዋና ዓላማ ግሎባል ባንክ የጋራ ስኬት በሚል መርህ ይዞ የተንቀሳቀሰ ያለ ባንክ ነው። ያንንም ለማሳካት ከወለድ ነፃ የሆነ ዲፓርትመንት ተቋቁሞ በወለድ ምክንያት ከባንክ የራቁ ማህበረሰቦችን እያገለገለ ይገኛል። በዛውም ማህበራዊ ኃላፊነቱን እየተወጣ ይገኛል። ዛሬ እንደ ሌሎች ጊዜ የሲርለናን መርጠን የባንኩን ማህበራዊ ኃላፊነት ለመውጣት በዝግጅት ላይ እንገኛለን። ከዚህ በፊት በሌሎችም ተቋማት እና በሌሎች ከተሞች ላይ መሰል የበጎ አድራጎትና የማህበራዊ ኃላፊነቶችን እየተወጣ የሚገኝ ባንክ ነው። ቀጣይም በሌሎች ከተሞች እና ሌሎች በጎ አድራጎት ድርጅቶች ጋር ይህን ነገር ለማከናወን ዝግጁ እንደሆነ በዚህ አጋጣሚ ለመግለጽ እፈልጋለሁ። ሙስሊሙ ማህበረሰብ እና ሌሎችም ኢንተረስት ወለድ የማይፈልጉ ማህበረሰብ፣ ወለድ መክፈልም መቀበልም የማይፈልግ ማህበረሰብ የግሎባል ባንክን ሀቂቃ የፕሮዳክት አይነቶች መጠቀም ይችላል። ብዙ አይነት ሰርቪሶችን እንሰጣለን። ግሎባል ባንክ ከሚሰጠው ፕሮዳክት ውስጥ አንደኛው የቀርድ ፕሮዳክት፣ የዋዲያ ፕሮዳክት እንዲሁም ሌሎች የካፋላ ፕሮዳክቶችን እየሰጠ ይገኛል። ይህንን ደግሞ በቀጣይ በማስፋፋት የተለያዩ ክልሎች ላይ በሚገኙ 240 በላይ ቅርንጫፎች ላይ በዊንዶ ደረጃ እና 6 ቅርንጫፎች ደግሞ ሙሉ ለሙሉ የወለድ ነፃ አገልግሎት በሚሰጡ ቅርንጫፎች ላይ እየሰጠ ይገኛል። እንደ ባንክ ትልቅ ማህበራዊ ኃላፊነት አለብን። ማህበራዊ ኃላፊነታችን ውስጥ አንዱ የተቸገሩትን መርዳት ነው። የተቸገሩትን ማገዝ ነው። ቢዝነስ ነው የምንሰራው፣ ለማትረፍ ነው የምንሰራው፣ ምንም ጥያቄ የለውም። ግን ለማትረፍ እንደሚሰራ ብቻ ተቋም ሳይሆን ማህበራዊ ኃላፊነት እንዳለበት የዚህ ሀገር ጉዳይ የዚህ ሀገር ዜጎች ጉዳይ እንደሚመለከተው አንድ ተቋም ወደፊትም ድጋፎችን እንደዚሁ እያየን እያጠናከርን የምንቀጥልበት ሂደት ነው የሚኖረው። የሲርለና ጋር ባነሳቸው ጉዳዮች ላይ በርካታ ነገሮች አይተናል። በጣም የሚያስገራርሙ ነገሮች አይተናል። እዚህ አቅመ ደካሞችን መርዳት የሚያግዛቸው የሌሉትን መርዳት መደገፍ ብቻ ሳይሆን እነሱን ማስተማር፣ በአቅማቸው በሚችሉት ሁኔታ ማሰልጠን፣ ሙያ እንዲይዙ ማድረግና ከረጅነት ወጥተው ደግሞ የራሳቸውን ስራ እንዲፈጥሩ የሚደረግበትን መንገድ ያየንበት ሁኔታ ነው ያለው እዚህ ቤት ውስጥ። እሱ በጣም የሚያስገርምና ትልቅ ነገር ነው። ዝም ብሎ ሲሆን በችግሩ መርዳት ብቻ ሳይሆን ከችግሩ እንዴት በዘላቂነት ይወጣል የሚለውን ነገር ማሳያ የሆነ ነገር አይተናል እና እኛ እንደ ግሎባል ባንክ ኢትዮጵያ እንግዲህ አንደኛው ቫልዩዋችን ጊቭ ባክ ቱ ዘ ኮሚኒቲ ነው፣ ወይም ደግሞ ለኮሚኒቲው መልሶ መስጠት የሚል ነገር ነው እና ይህን ኮሚኒቲ ከተረጂነት የሚወጣበትን መንገድ ደግሞ በሙያም በገንዘብም እያገዙ የተሻለ ህይወት የተሻለ ነገር እንዲኖር የማድረግ ነገር እና የተሻለ ዜጎች የተሻለች ሀገር እንዲኖረን የድርሻችንን እየተወጣን ነው የምንሄደው ማለት ነው። ሁሉም ጋር ላንደርስ እንችላለን። የደረስንባቸው ቦታዎች ላይ ግን ለውጥ ማምጣት የሚችል ኢምፓክት ያለው ስራ ለመስራት እንደ ግሎባል ባንክ ይህንን አይነት የማህበራዊ
ማህበረሰብ ተኮር ስራዎችን አጠናክረን የምንቀጥል መሆኑን ደግሞ በዚሁ አጋጣሚ በባንኩ ማኔጅመንትና በራሴም ስም ላረጋግጥላችሁ እወዳለሁ። አመሰግናለሁ። እዚህ የሰበሰበን ጌታ እንግዲህ ሁሉን ነገር አላህ ያብዛው። አሜን። ሁሉ ነገር ይመንጭ። አሜን። ጤና ይስጣችሁ። አሜን። እርዝቃችሁ ይብዛ። አሜን። ባንኩ ይጠበቅ። አሜን። ሰዎቹ የሚጠበቁ። አሜን። አንተም የምትድር ምክኩል አላህ ያርግህ። አሜን። አላህ እንግዲህ አገሩን በዛም በዚህም ያለን በገጠር በከተማ ያለን አገር እንግዲህ ለምለም አላህ ያርግልን። አሜን። ለምለም አላህ ያርግልን። አሜን። አላህ ያበርታልን። አሜን። ቻችን ወጣትም ሆነ ሽማግሌ በሄደበት በወጣበት አብቦ ይግባ። አሜን። አብቦ ይግባ። አሜን። እናንተም እንግዲህ ያ ረቢ ይሄን ያስታወሰ እንግዲህ አስተዋሹ ይብዛ። አሜን። አስተዋሹ ይብዛ። አሜን። ያ አላህ እንግዲህ አንተ አስታውሰህ እንግዲህ ከሁሉም ቦታ ማንተዋወቀውን አስተዋውቀሃልና እንግዲህ ያልታወቀውን እንግዲህ ያላህ አዱንያንም አኺራንም ዕውቀቱን በእጅህ አላህ ያርገው። አሜን። ዕውቀቱን በእጅህ አላህ ያርገው። አሜን። እነሱንም እንግዲህ ያላህ እንግዲህ ባንተው ጋር እንግዲህ ባንኩ ተጠብቆ እንግዲህ ኑሯቸው ተጠብቆ አዱንያንም አኺራንም የምገበዩ አላህ ያርግልኝ። ማሻአላህ። አረ ለማዘር ሞራል እጄ ለእናታችን ሞራል አላህ ያክብራቸው። አላህ እንግዲህ ቅርንጫፉን አላህ ያብዛው። እንዳከበሩን አላህ ያክብራቸው። ተጽዕኖ ፈጣሪ ከሚባሉት ባንክ አላህ ያርጋቸው። የድሃ ዱዓ የሚስኪን ዱዓ ደግሞ ዳታ አይፈልግ፣ ሁሌ ኦንላይን ነው። የገባው ነው የሚያውቀው፣ ያልገባው ሁሌ አላህ ግራ ያጋባዋል። የገባው እንደዚህ አክብሮ ያመጣል። አላህ ያክብራቸው። አላህ ያክብራቸው። ሰደቃቸውን ረመዳኑን መቅቡል አላህ ያርገው። ስታፉንም አላህ ትልቅ ስታፍ አላህ ያርገው። ባንኩንም በአፍሪካ ታዋቂ አላህ ያርገው። ለዓለም የሚተርፍ ባንክ አላህ ያርገው። አራሚን በሉ እንደ ቀይ ወጥ አርጋችሁት እኮ ብፌ ነው እኮ። አላህ ከፍ ያርጋቸው። አላህ ያክብርልን። የሲርለና ቤተሰብም አላህ ያርጋችሁ። ከዚህ ቤት እንግዲህ ኒካ መታስሩ አላህ ያርጋችሁ። እኛም የሲርለናም ከግሎባል ጋር በአላህ ፍቃድ ኢንሻአላህ በጋራችን እንሰራለን። በጋራ ሰርተን ለሚስኪኑ እንባ መንጠርግበት፣ የተሰበረ ልብ ቀና የምናረግበት፣ ባንኩንም አላህ አቅም ይስጠው፣ እኛንም አላህ አቅም ይስጠን። አላህ ይቀበላቸው። አላህ ይቀበላቸው። ኢንሻአላህ ባንካችን ላይ ደግሞ አጠገባችን አንዱ ለማ ይታዩናል። በዚህ ሰዓት የሚደረግ ዱዓ ደግሞ ሙስተጃብ ነው፣ ጥርጥር የለውም። የጾመኛ ዱዓ የእናት ዱዓ ተመላሽ አይደለም፣ መጋረጃ የለውም። ኑ ኡስታዝ ዱዓ ያደርጋሉ። በጣም ደስ ብሎናል። እንደዚህ አይነት ሰዎች አግኝተን ከነሱ ጋር ማፈጠራችን ደስ ብሎናልና አላህ ይቀበልን። አሚን። አላህ ይቀበልን። ረብስ ነገር ጋር አሚን። ረብስ ነጅራችስ አሚን። ይራዳ ረብና ሰናጅራችስ አሚን። ወልማ ረብስ ሰናጅራችስ አሚን። ወልማ ረብ ጀነትና ከ አሚን። ወልማ ረብ ጀነትና ከ አሚን። ኢጋማ አስሊ ፋጥሩ ጅራ ወንታቴፍ ሳጃባት ወንቴፍ ኢንሻአላህ ወልማ ረብ ጀነት ቆረብና ታስ ከነቦዳ አፍታም ሰነታስ ከነቦዳ አፍታም ሰነታስ ከነቦዳ አፍታም ረብ ሰነታስ ወራ ፈጥ ረብ ሰነታስ ወራ ማደረሳጃ ረብ ሰነታስ ወራ እንዱማ የደገረት ሰነታስ ራሱን ቀይሮ ዓለም አቀፍ እውቀት ከሀገር አስተሳስሮ በደንበኞች ስኬት ራሱን ሚለካ በአገልግሎት ጥራት ሁሉን የሚያረካ ኢትዮጵያዊ ሆኖ ዓለም አቀፍነት ዘመኑ መቅደም ነው ግሎባል ባንክነት። ይመርጡታል እንጂ መቼ ይወዳደራል። ለጋራችን ስኬት ጠንክሮ ይሰራል። በአብሮነት የሚዘልቅ እስከ መጨረሻው ግሎባል ባንክ ነው ብርቱ መዳረሻ። ኑ አብረን እንለፍ፣ ኑ አብረን እንስራ፣ ዘመኑ ከዋጃ